ሰላም ሰላም፣ ጤና ይስጥልን ውድና የተወደዳችሁ የተከበራችሁ ሰላማችሁ በያላችሁበት ይብዛ። እንኳን ሰላም መጣችሁ። ሁላችሁንም ሰላም ብያለሁ። ይህን ቪዲዮ የምትከታተሉ በሙሉ ሰላማችሁ ብዝት ይበል። ዛሬ እንደተለመደው በቀጣይ ክፍል ወደ እናንተ ይዤላችሁ የመጣሁት በጣም የምትወዱት አሪፍ ፀጉራችንን እንዴት ትሪት ማድረግ እንደምንችል እና ፀጉራችንን ከታጠብን በኋላ ምን ማድረግ አለብን የሚለውን ነው ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉት። ከአሁን በፊት የሰራኋቸውም በጣም ብዙ ቪዲዮዎች አሉ። የተለያዩ ለፀጉራችን አሪፍ የሆኑ ቅባቶች፣ ትሪትመንቶች፣ ሻምፖዎች፣ የተለያዩ ነገሮች ማለት ነው። ዛሬም በቀጣይ ክፍል ስለ ሄር ፉድ የፀጉር ቅባት ነው የምነግራችሁ ማለት ነው። ዛሬ ያው እንደምታዩት እዚህ ጋር ፀጉሬን ከታጠብኩ በኋላ የሚቀባውን ግብአት ነው ማለት ነው። ሄር ፉድ በውስጡ ብዙ ቫይታሚኖች አሉት። የፀጉር ቫይታሚኖች ከተለያዩ የተዘጋጀ ነው ማለት ነው። በውስጡ ብዙ ነገሮች አሉት እና ፀጉራችን በተለያየ ምክንያት በቀለም በተለያዩ ነገሮች ፀጉራችሁ የተጎዳባችሁ አሪፍ የፀጉር ምግብ ማለት ነው። ብዙ ቫይታሚኖችን የያዘ ለፀጉር ምርጥ ማለት ነው። በመጀመሪያ ፀጉራችሁን ከምታጠባችሁ በፊት ያው የተለያዩ ትሪትመንቶችን ተጠቅማችሁ ከታጠባችሁ በሻምፖ ከታጠባችሁ በኋላ ድጋሚ ትሪትመንት አድርጋችሁ ፀጉራችሁ ለስላሳ እንዲሆንና ቆንጆ እንዲሆን ያደርጋል ማለት ነው። ከዛ በኋላ ይሄ የምጠቀመው ነው ማለት ነው። ፀጉሬን ከታጠብኩ በኋላ ጀስት በፎጣ እንትን ታደርጉታላችሁ ውሃው ብቻ እንትን እንዲል ማለት ነው እንጂ ማድረግ የለባችሁም ቅባት ስትቀቡ ማለት ነው። ይሄ የምግብ ሄር ፉድ ቅባት በርጥቡ ብትቀቡት በጣም አሪፍ ነው ማለት ነው። ምክንያቱም ፀጉራችሁ የተሰባበረውን እንዲመልስ የሚያደርግ ቅባት ስለሆነ ማለት ነው። በቀለም ሊሆን ይችላል፣ በተለያየ ነገር እንደምታዩት እኔ እየከፈልኩኝ በደንብ ሙሉ ለሙሉ እንዲደርሰው ማለት ነው እንጂ ሁለት ቦታ ከፍለን ከላይ ከላይ ብንቀባው ግማሹ ቅባት ደርሶት ግማሹ ላይ ደርሰው ስለሚችል ትንሽ ትንሽ እየከፈልን እንዲህ እንደምታዩት እንደምቀባው ማለት ነው እየከፈልን በደንብ መቀባት ይጠበቅብናል ማለት ነው። ምክንያቱም ፀጉራችን በደንብ ማግኘት አለበት። ይሄ የምግብ የፀጉር ቅባት በጣም ቆንጆና ወፍራም እንዲሆን ያደርጋል ፀጉራችሁን ማለት ነው። የተሰባበረውን ለመመለስ ከዛም ቀጥሎ ወፍረት እንዲኖረው ያደርጋል ማለት ነው። እና በዚህ መልኩ ተቀቡት። በርጥቡ መሆን አለበት። ከደረቀ በኋላ አንደኛ ፀጉራችን አይዝም፣ ለፀጉራችን ጥቅም የለውም ደረቁ ላይ ብንቀባው ማለት ነው። የሚይዘውም እንደዚህ ውሃ ሲኖረው ነው ማለት ነው። አብዛኞቻችን ፀጉራችን ከደረቀ በኋላ ቅባት እንቀባለን፣ ግን ያ ትክክል አይደለም። መሆን ያለበት በርጥቡ ነው ማለት ነው። እርጥቡን ስንቀባው ፀጉራችን ያማረ ወፍራም ይሆናል ማለት ነው። ይህ ቅባት በጣም ቆንጆ ወፍራም ለስላሳም ያደርጋል። ፀጉራችሁ ደረቅ ስታበጥሩት የሚያያዝ የሚያስቸግር ከሆነ ይሄ በጣም አሪፍ ነው ማለት ነው። እና ይሄ ይጠቅማችኋል። አንደኛ ፀጉራችሁ የሚያያዝባችሁ ከሆነ ጠንካራ አልበጠር እያላችሁ የሚያስቸግራችሁ ከሆነ ቅባቱ የማለስለስ አቅሙ በጣም አሪፍ ነው ማለት ነው። ለስላሳ ነው የሚያደርገው፣ ግን እኔ ከማለስለሱ የበለጠ ጥቅሙ ነው እንትን እምላችሁ ማለት ነው። ጥቅሙ አሪፍ ስለሆነ ለተሰባበረ ፀጉር እንዲመልስላችሁ ስለሚያደርግ ዋናው እሱ ላይ ነው ፎከስ እንጂ ጀስት እንዲለሰልስ ብዙ ማለስለሻዎች ክሬሞች ስላሉ ማለት ነው። ይህ ቅባት ለማለስለስ ሳይሆን ዋናው ፖይንቱ ፀጉራችሁ ወፍራም የፋፋ ፀጉር እና የተሰባበረውን ወደ
ተፈጥሮ ወደ ዋናው ወደ ቦታው ለመመለስ ጥቅሙ ያ ነው ማለት ነው፣ ዋናኛው ማለት ነው የሚፈለገው። ስለዚህ ውድና የተወደዳችሁ የተከበራችሁ ኢትዮጵያውያኖች ከኢትዮጵያ ውጭ ያላችሁ ይህን ቪዲዮ የምትከታተሉ በሙሉ ይህንን ቅባት ተጠቀሙት። ሄር ፉድ የተለያዩ በሰማያዊ አለ፣ በቢጫ አለ፣ በተለያዩ አለ ማለት ነው። ሚድ ኢን አሜሪካ ነው። ቆንጆ ለፀጉር ተስማሚና አሪፍ ሄር ፉድ ቅባት ነው ማለት ነው። ተጠቀሙት። መጀመሪያ ላይ አሳያችኋለሁ ማለት ነው። ስክሪንሾት አድርጌ ፎቶውን ጀስት እዚህ ጋር ቆርጬዋለሁ። አይ ቲንክ እየታየም ስላልሆነ ፀጉሬን እየተቀባሁ ብቻ ነው ቪዲዮን የቀረጽኩት። ካለቀ በኋላ ነው እንትን ያልኩት ያየሁት ማለት ነው። መጀመሪያ ላይ ራሱ ቅባቱን እንትንላችኋለሁ። ነገር ግን ያው ሄር ፉድ ብላችሁ ሰርች ብታደርጉ የምታገኙት ነው ማለት ነው። ጭቃ ቅባት ነው በነገራችን ላይ በፈሳሹ አይደለም፣ በጭቃው ነው እኔ የሚጠቀመው እሱን ነው ማለት ነው። እና በፈሳሹን ከፈለጋችሁ ማድረግ ትችላላችሁ፣ የፈለጋችሁትን ገዝታችሁ። ግን ሄር ፉድ እና ቫይታሚን ኤ ቫይታሚን ቢ የያዘ በውስጡ ቅባት ስለሆነ ለፀጉራችን ቫይታሚኖች ያስፈልጋቸዋል። በነገራችን ላይ ቅባት ሁሉ ነገር ቫይታሚን እንደሚያስፈልግ ፀጉራችንም ቫይታሚን አስፈላጊ ነው ማለት ነው ለፀጉራችን። ይሄኛው ቅባት በውስጡ የራሱ ቫይታሚኖች ያለው ከተለያዩ አትክልቶች የተዘጋጀ ሄር ፉድ የፀጉር ቅባት ነው ማለት ነው። እና 100% የተሰባበረ ፀጉርን በጣም ይመልሳል ማለት ነው። ሞር በጣም ሁል ጊዜ በእርጥቡ መቀባት አለብን። ይሄኛውን ቅባት ብቻ አይደለም፣ ማንኛውንም ቅባት ስንቀባ ያው ውሃ ቢኖረው ሞር አሪፍ ነው፣ ይይዝልናል። አንደኛ ፀጉራችን ቅባት የሚይዘው ካበጠራችሁት ከደረቀ በኋላም ለስላሳ የሚሆነው በእርጥቡ ስንጠቀመው ነው እንጂ ከደረቀ በኋላ እንትን ብንለው ምንም እንትን የለውም ማለት ነው። ፀጉራችን ጠንካራ ነው የሚሆነው፣ አይለሰልስም። አንደኛ ለፀጉራችንም ጥቅም አይኖረውም። ጥቅም የሚኖረው በእርጥቡ ሲሆን ነው። እና እንደዛ እያደረጋችሁ ተጠቀሙት፣ ትወዱታላችሁ ብዬ ተስፋ አለኝ። በቀጣይ ሌላ አሪፍ ለፀጉሬ የተስማማኝን አሪፍ ቅባቶች ወደ እናንተ ማቀርብላችሁ ይሆናል ማለት ነው። ይሄኛውን ግን ሁላችሁም የተሰባበረባችሁ ያልተሰባበረባችሁ ራሱ ፀጉራችን እንዳይሰባበር የምንከላከልበት አሪፍ ቅባት ነው ማለት ነው። ጀስት ለተሰባበረ ብቻ ሳይሆን ሳይሰባበር እንዳይሰባበርም አንደኛ ቫይታሚን እንዲኖረው የሚያደርግ ቅባት ነው ማለት ነው። ስለዚህ ግዴታ ፀጉራችን ለተጎዳ ብቻ አይደለም ይህንን የምናደርገው ማለት ነው። እየተወደዳችሁ ይህንን ይመስላል። እንደምታዩት ሙሉ ለሙሉ በደንብ ነው የቀባሁትኝ፣ እየከፈልኩ በትንንሹ እያደረኩት ማለት ነው። ከዛ ሲደርቅ በጣም አሪፍ ለስላሳ ነው የሚሆነው። በስቲሻወር የሰራችሁት ነው የሚመስለው ማለት ነው። ይሄንን ይመስላል። በጣም ለስላሳ ነው። በደንብ ስለተቀባሁት ከላይ ዝም ብዬ ሳይሆን ትንሽ እንዳያችሁት ቪዲዮ ላይ እየከፈልኩኝ ትንሽ እያደረግኩ ነው ፀጉሬን ያዳረስኩትና ምክንያቱም እኩል ሁሉም ማግኘት ስላለበት ማለት ነው። አንድ ቦታ ተቀብቶ አንድ ቦታ ሳይቀባ እንትን እንዳይል ማለት ነው ቤተሰብ። ከዛስ በኋላ ምን ማድረግ አለብን? ፀጉራችንን በዚህ መልኩ ማሳጅ ጠዋት ማታ በቀን 2 ቢሆንም መልካም ነው። በተለይ ከታጠብንም በኋላ እንደዚህ ቅባት ተቀብተን ፀጉራችንን ማሳጅ በጣም አስፈላጊ ነው። የራሳችን ቆዳችን ክፍተት ይኖረዋል ማለት ነው። ንጹህ ስለሆነ ታጥባችሁ ማሳጅ ብታደርጉት አሪፍ ነው። እንዲሁም ከስር ቅባት መቀባት ቀዳዳዎቹ ክፍት ስለሚሆኑ ምንም አይነት ቅባት አቧራ ምናምን ስለማይኖር በውስጡ ክፍት ስለሚሆን
አሪፍ ቫይታሚኖች ያላቸውን ቅባቶች ከስር ከስር ብንቀባው ብዛት እንዲኖረው ያደርጋል ማለት ነው። ውድ የተከበራችሁ ይሄን ይመስላል። እናመሰግናለን ስለነበረን ቆይታ።